እንዴት ናችሁ? ዛሬ ፕሪ ፕሮሰሲንግ ነው የምናየው። ጂኦሜትሪክ፣ ራዶሜትሪክ እና አትሞስፌሪክ አሉ እንደምናውቀው። ከነዚህ ውስጥ እንግዲህ ራዶሜትሪክ ኮሬክሽኑን እንሰራለን ዛሬ። እሱን ከሰራን በኋላ ሌየር ስታክ ማድረግ፣ ሰብሴት ማድረግ እንዲሁም ደግሞ ኢሜጅ ኢንሃንስ ማድረግ እናያለን ማለት ነው። የመጀመሪያችን ስቴፕ የሚሆነው እንግዲህ ዳታውን ኢምፖርት ማድረግ ነው። እንደምታዩት በኖርማል ኢምፖርት አላረግም ስላለ እንደባለፈው ኢምፖርት ዳታ ማኔጅመንት ላይ ገብተን ሁሉንም ባንዶች ኢምፖርት እናደርጋለን በዚህ መልኩ። አምስት ባንዶች ነው ለጊዜው የምፈልገው። ስለዚህ አምስቱንም ባንዶች ተመሳሳይ መልኩ ከባንድ 5 ጀምሮ እስከ ባንድ 1 ያሉትን ኢምፖርት አድርጓቸው ተመሳሳይ ስቴፕ እንድንሄድ ሁላችንም። ባንድ 4 ሰርቻለሁ። ባንድ 3 ያለው አሁን መጨረሻ ባንድ 1 አስገባለሁ። በዚህ መልኩ ኢምፖርቱን ከጨረስኩ በኋላ ቱልቦክስ ላይ ትሄዱና ሞዴል ሜከር የሚል አለ። ሞዴል ሜከር ትከፍቱታላችሁ። ይሄንን ነው ሞዴል ሜከሩ። እንግዲህ ይሄኛው ኢንፑት ነው። ሁለት አውትፑትም ያስፈልጋችኋል። እቺ ፕሮሰስ ናት። ቴክስት በዚህ መልኩ ማስገባት ትችላላችሁ። ለምሳሌ ይሄንን ኢንፑት ራስተር ወይም ኢንፑት ዳታ ብትሉት፣ ከዛ በኋላ በላይኗ በዚህ መልኩ ኮኔክት ታደርጉታላችሁ ኢንፑቱን ከፕሮሰሱ ጋር፣ ፕሮሰሱን ደግሞ ከአውትፑት ጋር። ኢንፑታችን ዳብል ክሊክ አድርገን የመጀመሪያውን ባንድ እናስገባለን ማለት ነው። ሪሰንት ላይ ገብተን ባንድ 1 እናስገባለን። ኦኬ እንላለን። ፕሮሰሱን እንከፍትና ምንድነው የምናደርገው? እንግዲህ መጀመሪያ ራዲያንስ ነው የምንሰራው። በአንዱ በዚህ መልኩ ይመጣልና ራዲያንስ ፎርሙላውን ሄዳችሁ ይሄ የለአንድ ሰዓት የት ዳታ ስለሆነ የለአንድ ሰዓት ራዲያንስ ካልኩሌሽን ማድረጊያው ዩዘር ሃንድ ቡኩ ላይ ታዩታላችሁ። እንግዲህ እንደምታዩት ራዲያንስ መልቲፕሊኬቲቭ ስኬል ፋክተሩ ሲባዛ በዲጂታል ነምበሩ ሲደመር በራዲያንስ አዲቲቭ እንትኑ ይሆናል ማለት ነው። እነዚህን ሪፍሌክታንስ እና ራዲያንስ መልቲፕሊኬቲቭ እንዲሁም አዲቲቭ ፋክተሮቹን ባለፈው እንዳየነው ሜታ ዳታው ላይ ታገኙታላችሁ። በዚህ መልኩ ስክሮል አድርጋችሁ ለራዲያንስ የሚጠቅማችሁ ራዲያንስ መልቲፕሊኬቲቭ እና ራዲያንስ አዲቲቭ ፋክተሮቹ ናቸው። እንደምታዩት እዚህ ጋር ራዲያንስ መልቲፕሊኬቲቭ አለ፣ ራዲያንስ አዲቲቭ ፋክተርም አለ ማለት ነው። ስለዚህ ለእያንዳንዱ ባንድ የተለያየ ያለው እሱን እንወስዳለን ማለት ነው። በዚህ መልኩ ካስተካከልኩት በኋላ ባንድ 1 ነው እዚህ ጋር ያስገባሁት። የባንድ 1ን ራዲያንስ መልቲፕሊኬቲቭ ፋክተሩን ሲባዛ በዲጂታል ነምበሩ አደርገዋለሁ። ዲጂታል ቫሊዩ ማለት ባንዱ ማለት ነው። እችን ኮፒ አድርጌ ሲባዛ ላለው ከዛ ፔስት አደርጋለሁ። ሲደመር ነው የሚለው ፎርሙላው። ከዛ ራዲያንስ አዲቲቭ ፋክተር፣ ይህም ብራኬት ውስጥ ማድረግ ትችላላችሁ እንትን እንዳይላችሁ። ከዛ የባንድ 1ን ራዲያንስ አዲቲቭ ፋክተሯን ኮፒ አደርጋለሁ ማለት ነው። ከዛ ፔስት አደርጋለሁ። ኦኬ ማለት ነው። ጨርሻለሁ። ከዛ በኋላ አውትፑት ፋይሉን አስተካክለታለሁ። እዚህ ጋር ኒው ፎልደር
ክሬት ላድርግና ራዲያንስ ልበለው ስሙን። በዚህ መልኩ ራዲያንስ ካልኩ በኋላ ኦኬ ላለው። ከዛ ራዲያንስ ባንድ ዋን እለዋለሁ ፋይል ኔሙን። ከዛ በኋላ ምንም የምታስተካክሉት ነገር የለም። ኦኬ ብላችሁ እችን ራን ማድረግ ነው። በዚህ መልኩ ራን አድርጎ ይጨርሳል። ተመሳሳይ ለአምስቱም እንግዲህ እንደዚህ አድርጋችሁ ራዲያንስ ካልኩሌት ታደርጋላችሁ ማለት ነው። እዚህ ጋር በአንድ ቱን አስገባለሁ ይላለሁ። ፕሮሰሱን ከፍትና የምቀይረው መልቲፕሊኬቲቭ ፋክተሩን የባንድ ቱን ወስዳለሁ። ባንድ ዋን የነበረውን ላይ ሪፕሌስ አደርገዋለሁ ማለት ነው። አዲቲቭንም እንደዛው የባንድ ቱን ወስጄ የነበረውን ሪፕሌስ አደርገዋለሁ ማለት ነው። ኦኬ ላለው አውትፑቱን በተመሳሳይ መልኩ ታስተካክላላችሁ። እዚህ ጋር ባንድ ቱ ሚል መጨመር ብቻ ነው። ኦኬ ላለው ከዛ ራን ማድረግ ነው። ተመሳሳይ ለባንድ ስሪ ኢንፑት አስገባለሁ። ፕሮሰሱን ቀይራለሁ። መልቲፕሊኬቲቭ እና አዲቲቭን ባንድ ስሪ መልቲፕሊኬቲቭ ከዚህ ኮፒ ያደርጋለሁ። አዲቲቭንም በተመሳሳይ መልኩ ራዲያንስ ነው። እዚህ ጋር ሪፍሌክታንስ እንዳትወስዱ ፔስት አደርጋለሁ። ኦኬ ላለሁ አውትፑቱን ባንድ ስሪ አድርገውና ኦኬ ማለት ነው። ራን ማድረግ የመጨረሻ ባንድ ፋይፍ ይቀረኛል። ባንድ ፋይፍን በዚህ መልኩ ያደርጋለሁ። መልቲፕሊኬቲቭን አዲቲቭ ባንድ ፋይፍ እሱንም ኮፒ አድርጌ በዚህ መልኩ ሪፕሌስ አደርጋለሁ። ከዛ አውትፑቱን ብቻ ሪኔም ማድረግ ነው። እዚህ ጋር ባንድ ፋይፍ ለውና ጨርሳለሁ ማለት ነው። ራን አለ። እንግዲህ ይህንን ሞዴል ሴም ማድረግ ከፈለጋችሁ እዚህ ጋር መጣችሁ ሎኬሽን ትመርጡለትና ማድረግ የምትፈልጉበትን እዛው ራዲያንስ የሚለው ጋር ነው የፈልገው። ራዲያንስ ለአንድ ሳቴት ብዬ ሴቭ አደርገዋለሁ። ሌላ ጊዜ ሞዴል ክሬት ላለማድረግ ማለት ነው። እንግዲህ ራዲያንስ በዚህ መልኩ ከጨረስን በኋላ ዳታውን ከፍተን እንየው የሁለቱን ልዩነት ማለት ነው። ማለት የሮ ዲጂታል ኢሜጅ ዳታው ይሄኛው ራዲያንሱ ነው። ባንድ ዋንን ላስገባው። ይሄ የራዲያንሱ ነው። የባንድ ዋን ራዲያንስ ካልኩሌት የተደረገለት ማለት ነው። ሁለተኛው ላይ ደግሞ ሮ ዲጂታል ኢሜጁን ባንድ ዋንን አስገባለሁ ማለት ነው። ኢምፖርት የተደረገውን እሱን አስገባለሁ። ባንድ ዋን ተመሳሳይ ኮምፔር ለማድረግ እንዲመች። እንደምታዩት እንግዲህ ዲጂታል ነምበሩ በደንብ ተቀይሯል። እዛኛው ላይ ያለው እና እዚኛው ላይ ያለው ተመሳሳይ አይደለም። ኢንኳየሪ ቦክሷን ከፍታችሁ ተመሳሳይ ሊንክ ካረጋችሁት በኋላ ቼክ ማድረግ ትችላላችሁ። ዲጂታል ነምበሩ እንደዚህ በማቀያየር ራዲያንሱ እና ሮ ዲጂታል ነምበሩ ላይ ያለውን የፒክስል ቫሊዩ ማየት ትችላላችሁ። እዚህ ጋር ለምሳሌ 43 ነው የሚለው ራዲያንሱ ላይ፣ ኖርማል ዲጂታል ነምበሩ ደግሞ 80 ምናምን ነው ማለት ነው። ስለዚህ ዲጂታል ነምበሩ በደንብ ተቀይሯል ማለት ነው። ያ ማለት ምንድነው? ቀጥታ ከፀሐይ ኢሚት ያደረገው የራዲያንስ ቫሊዩ አግኝተናል ማለት ነው። ከዚህ በኋላ ምንድነው? ሪፍሌክታንስ ነው ካልኩሌት የምናደርገው። ሪፍሌክታንስ ማለት እንግዲህ እንትናችን ከናቹራል ፊቸሩ ሊሆን ይችላል፣ ከማን ሜድ ፊቸሩ ከሱ ቀጥታ ሪፍሌክት ያደረገው
ዲጂታል ነምበር ነው የምንፈልገው ወይም ካልኩሌት የምናደርገው ማለት ነው። ተመሳሳይ ሞዴል እንሰራለን በዚህ መልኩ። ከዛ በኋላ ኢምፖርት የምናደርገው ኢምፖርት ያደረግነውን ሮ ዲጂታል ቫሊዩ እንደምናየው እዚህ ጋር ቅድም ኢምፖርት ያደረግናቸውን እያንዳንዱን ባንዶች እናስገባለን። ባንድ ዋን እናስገባለን። ፕሮሰሱ ላይ የራሱ የሆነ የአንድ ሳቴት ሪፍሌክታንስ ካልኩሌት ማድረግ ያለ ሪፍሌክታንስ መልቲፕሊኬቲቭ ቫሊዩ ሲባዛ በዲጂታል ነምበር ሲደመር ሪፍሌክታንስ አዲቲቭ ቫሊዩ ነው። ከዛ ሲካፈል ሰናዝሙት አንግል አለ። ሰናዝሙት አንግል ወይም ደግሞ ሰን ኤሊቬሽን አንግል እዛው ከዲጂታል ከሜታ ዳታው ነው የምንፈልገው ማለት ነው። ስለዚህ ምንድነው የምናደርገው? መጀመሪያ እንከፍታለን ሜታ ዳታችንን በተመሳሳይ መልኩ። ሜታ ዳታችን በዚህ መልኩ ከተከፈተ በኋላ ምንድነው የምናደርገው? ሪፍሌክታንስ መልቲፕሊኬቲቭ ቫሊዩ ለባንድ ዋን ኮፒ እናደርጋለን፣ ፔስት እናደርጋለን። ሲባዛ በዲጂታል ነምበሩ እናደርጋለን። ብራኬቱን ከዘጋም በኋላ ሲደመር ብለን ሌላ ብራኬት እንከፍታለን። ሪፍሌክታንስ አዲቲቭ ፋክተሩን ለባንድ ዋን ኮፒ እናደርጋለን። ብራኬት ውስጥ ፔስት ካደረግን በኋላ ይህን ሁሉ ብራኬት ውስጥ እናደርገዋለን ሲካፈል ስላለን ማለት ነው። ሰን ኤሊቬሽኑን ለማስገባት ሲካፈል ብለን ሌላ ብራኬት እንከፍትና ጋ ትሪጎኖሜትሪ ላይ እንገባለን፣ አናሊሲስ ላይ። ከዛ ሳይን እንለውና ይችን ሰን ኤሊቬሽን አንግሏን እናስገባለን ማለት ነው። ኮዝ ካላችሁ ሰን አዝሙት ነው የምታስገቡት። ሳይን ካላችሁ ደግሞ ሰን ኤሊቬሽን ከታች ሰን አዝሙት የሚል አለ። እኛ ሳይን ስላልነው ሰን ኤሊቬሽን የሚለውን ኮፒ እናደርጋለን ማለት ነው። አንግሉን በዚህ መልኩ ፔስት አረኩት። ከዛ ጨረስኩ ኦኬ እላለሁ ማለት ነው። አውትፑት ፋይሉን በተመሳሳይ መልኩ ፎልደር ልክፈትና ሪፍሌክታንስ የሚል እዛ ውስጥ ላድርገው። ከዛ ሪፍሌክታንስ ባንድ ዋን ባለው ፋይል ኔሙን ይሄ ባንድ ዋን ስለሆነ ኦኬ ያልኩት። ከዛ ዳታ ታይፓን ሲንግል ፍሎት ሲንግል የሚለውን ማድረግ አለባችሁ፣ እንደዛ ይሰራላችሁ። እሺ ባንድ ዋን ጨርሷል። በአንድ ስር ያስገባለሁ። እንደምታዩት የፕሮሰሱን አልቀይረውም፣ ምክንያቱም ለአንድ የዚህኛው ዳታ ሪፍሌክታንስ አዲቲቭ እና መልቲፕሊኬቲቭ ፋክተሩ ከ1 እስከ 8 ላሉት ባንዶች ሁሉም ተመሳሳይ ነው። ሜታ ዳታው ላይ እንደምታዩት እንግዲህ ተመሳሳይ ስለሆነ ፕሮሰሱን አልቀይረውም። አውቶማቲካሊ ምንድነው የምናደርገው? ኢንፑቱን ብቻ ትቀይሯላችሁ፣ ከዛ አውትፑቱን ትሰጣላችሁ ማለት ነው። ይሄ የሆነው ምንድነው? ተመሳሳይ ስለሆኑ አዲቲቭ እና ሪፍሌክታንስ የሪፍሌክታንስ አዲቲቭ እና መልቲፕሊኬቲቭ ፋክተሩ ተመሳሳይ ስለሆነ ማለት ነው። የተለያየ የሚሆን ከሆነ ለእያንዳንዱ መስራት አለባችሁ፣ ልክ ራዲያንስ ላይ እንደሰራ ነው ማለት ነው።
ጨርሻለሁ። ከፈለጋችሁ ይህን ሴቭ ማድረግ ትችላላችሁ። ከዛ በኋላ ኦፕን ብላችሁ እንግዲህ ይህንኛውን ሁሉንም አምስቱንም በአንድ በዚህ መልኩ ላስገባቸው። ኢምፖርት ካረግን በኋላ እንግዲህ ምንድን ነው የምናደርገው? እዚህ ራስተር ላይ መጣችሁ ስፔክትራል ላይ ሌየር ስታክ የሚል አለ። ሌየር ስታክ እንሰራለን ማለት ነው። ከዛ ምንድን ነው የምናደርገው? እያንዳንዱን ባንድ እናስገባለን ማለት ነው። በዚህ መልኩ ባንድ 1 እስከ ባንድ 5 ያሉትን እንደምታዩት እንግዲህ 5 ጀምሮ ነው እያስገባ ያለሁት። ሞር ገልብጬዋለሁ። እናንተ ከ1 ጀምሮ እስከ 5 ብታስገቡ ጥሩ ነው፣ በቅደም ተከተል ማለት ነው። ምክንያቱም በኋላ መልቲ ስፔክትራል ላይ ስንመጣ በኋላ እናየዋለን፣ ኢፌክት ይኖረዋል። ፋይል ታይፑን ስታክድ የሚል ላድርገው እና ኦኬ እለዋለሁ። በዚህ መልኩ ጨርሷል። እንግዲህ እሱን አንድ ቱዲ ቪው ላይ ብቻ ልክፈትና ያው እናየዋለን። እንደምታዩት እንግዲህ ስታክ የሆነው ኢሜጅ በዚህ መልኩ መጥቶልኛል። መልቲ ስፔክትራል ላይ እንግዲህ 5 4 3 ሳረገው ፎልስ ከለሩ አይመጣም። እንደምታዩት ይሄ የሆነው ምንድነው የላንድሳት 5 ፎልስ ከለር 5 4 3 ነው። እኔ ግን እዛ ጋር ሌየር ስታክ ሳረግ ምንድነው ያደረኩት? መጀመሪያ ያስገባሁት 5 ነው። ስለዚህ ገልብጦ ነው እዚህ ጋር የሚያመጣልኝ። ፎልስ ከለሩ የሚሆነው 1 2 3 ይሆናል ማለት ነው። እንደምታዩት 1 2 3 የሚለው እዚህ ጋር ፎልስ ከለር ነው። እናንተ ግን እዛ ጋር በቅደም ተከተል 1 እስከ 5 ብታስገቡ 5 4 3 ይሆናል ማለት ነው ፎልስ ከለራችሁ። ስለዚህ እኔ ከ5 እስከ 4 ገልብጬ ስላስገባው ፎልስ ከለሩ በዚህ መልኩ ይሆናል ማለት ነው። የተለያዩ ባንድ ኮምቢኔሽኖችን ቼክ ማድረግ ትችላላችሁ፣ እንደዚህ እየቀያየራችሁ። ይሄ ናቹራል የሆነው ምስል ነው። እንደምታዩት ከሰዓት ላይ ሲታይ መሬት ይህንን ነው የሚመስለው። ወደ ፎልስ ከለሩ ልመለስና እንግዲህ ሰብሴት ላርግ ኦፕን ላርግ ምንድነው እችን ስተዲ ኤሪያይን ማለት ነው በሼፕ ፋይል እዚህ ጋር በዚህ መልኩ ኢምፖርት ታደርጋላችሁ። በዚህ መልኩ ከመረጣችኋት በኋላ ልክ ስትመርጧት ቢጫ ትሆናለች። ኮፒ ትላላችሁ ሆም ላይ ሄዳችሁ ከዛ ራይት ክሊክ አድርጋችሁ ኒው ኤኦአይ የሚል አለ፣ ኤሪያ ኦፍ ኢንተረስት ማለት ነው። ከዛ በኋላ ፔስት የምትላለች ከፔስት ጎን የሆነች እንትናለች፣ እሷን ትነካላችሁ። ከዛ በኋላ ምንድነው የምታደርጉት? እችን ኤኦአይ ሴቭ ታደርጓታላችሁ። እንግዲህ ምንድነው ይሄ ሼፕ ፋይሉን መጀመሪያ ወደ ኤኦአይ ሌየር መቀየር ስላለባችሁ ነው። ኤአያችሁን በዚህ መልኩ ሪኔም አድርጋችሁ ሴቭ ታደርጋላችሁ። እሱ ሴቭ ከሆነ በኋላ የኛው አያስፈልገኝም፣ ሪሙቭ አደርገዋለሁ ማለት ነው። ከዚህ በኋላ በዚህኛው ሰብሴት ምንድነው በዚህኛው ኤኦአይ ሰብሴት ማለት ክሬት ሰብሴት ትሉታላችሁ። ኢንፑቱ ስታክ የሚለው ነው። አውትፑቱን በዚህ መልኩ ቆርጦ የሚያስቀምጥበትን ቦታ ትመርጡለታላችሁ። ሪኔም ካረኩ በኋላ ኦኬ እለዋለሁ። ከዛ በኋላ ኤኦአይ ትነኩትና ኤኦአይ ፋይል ትሄዳላችሁ። ቅድም ሴቭ ያደረጋችኋት ኤኦአይ ያለች አይደለ? እሷን ትሰጡታላችሁ እዚህ ጋር። እሷን ከእንትን ካርኩ በኋላ ኦኬ እለዋለሁ። ኦኬ ብላችሁ ራን ያደርግላችኋል ማለት ነው። እንደምታዩት ራን አድርጎ ጨርሷል። ከጨረሰ በኋላ እንግዲህ ሪሙቭ ማድረግ ነው። ኤኦአይውን አያስፈልገኝም ከዚህ በኋላ። አንድ ቱዲ ቪው ክሬት ላድርግና በምታዩት መልኩ አሁን ሰብሴት ያደረኩትን ዳታ አዳረጋለሁ ማለት ነው። እንደምታዩት እንግዲህ በስተዲ ኤሪያ ልክ ሰብሴት ሆኖ መጥቶልኛል ማለት ነው ዳታዬ። ስለዚህ ይህንን ይመስላል። ከዚህ በኋላ ምንድነው የምታደርጉት? እንግዲህ ኢንሃንስመንት መስራት ነው። እዚህ
አጀስት ራዲዮሜትሪ የሚል አለ። እዛ ላይ መጣችሁ ብዙ አይነት ኢንሃንስመንቶች አሉ። ከርኔል አለ፣ ኢኳል ፐርሰንቴጅ የሚል አለ። ብዙ አይነት ስትሬቾች አሉ። ሂስቶግራም ኢኳላይዜሽን አለ። እንደምታዩት እያንዳንዱ እንትን ላይ ስታደርጉት ይሄኛው ሞር ሂስቶግራሙ ይሻላል። የተለያየ አይነት ቪው ነው የሚያመጣው። ስለዚህ ለእናንተ እያንዳንዱን ፊቸር አይደንቲፋይ ለማድረግ የሚያስችላችሁን አይነት ኢንሃንስመንት ቴክኒክ